Casemiro gol aşatanlo aለ aşatanlo gol የማንቸስተር ዩናይትድ ብራዚል ጃፓንን 2-1 ሰከንድ አፍ የተለየ ብራዚል ማንዬ ገና ለምን ኪንግ ስለሆነ ነው አስቶት ያቃል በህይወት ውስጥ ቶት ያቃል ወይ ነው ሀበርት ገብቷላ ኪንግ ሰላም እንዴት ናችሁ? ዛሬም በድጋሚ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ደግሞ የሚገራርሙ ጨዋታዎች ነበሩ ማታ ላይ ተካሄዱ። ታዋቂ ሰዎች እነ ጎስት ምን አይነት አስተያየት ሰጡ የሚለውን ነገር በዛሬ ቪዲዮአችን እናያለን። ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። በአንድ ሌሊት ጀርመን ካለም ዋንጫ ውጭ ሆነች፣ ሆላንድ ካለም ዋንጫ ውጭ ሆነች። ምን አይነት ያለም ዋንጫ ነው እያሳለፍን ያለ ነው? ግን አንተ ምን አይነት ሄዲንግ ነው የገባው? ቆይ ምን አይነት ሄዲንግ ነው? አንድ ሞሮኮ ኔዘርላንድን በማሸነፍ 16 ውስጥ ገብቷል። ስገዱ በደንብ ስገዱ እንጂ ስገዱ። እኔም ያው ሰግዳለሁ። አልহামዱሊላህ ኧረ እንኳን ማለፋችሁ እናቴ። ሲፎታ የሚው ማድራው ያንተ ሮቤርቶ ካርሎስ ሆነ አይደል እንዴ? ሆነ አይደል? ቢስሚላህ ፓራጓይ እውነት አጨብጭቤላችኋለሁ። በጣም ትችላላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ጀርመን ተሰናበተች ፋሚሊ። በፔናልቲ ነበር እድል አግኝተው ነበር። ሁለት ጀርመን ሳተ። ከዛም እነሱ ሁለት ሳቱ። ደግነቱ አላህ መጣው ታን ደሙሳ ጀርመን ካለም ዋንጫ ውጭ ሆነች። ፓራጓይ ምንድነው የሰሩት? ፓራጓይ አዲስ ቲም ነው። ከየት ነው የመጣው? ምን አይነት የመከላከል ብቃት ነው ያየነው? ሲከላከሉ አንድ ላይ፣ ሲያጠቁ አንድ ላይ፣ ዲሲፕሊናቸው ደስ ሲል። ጀርመን አንድ ለባዶ እየተመራች ነበር። ነገር ግን ከሀቨርት ጎል አስቆጥሮ ጨዋታው አንዳቸው ሆነ። ጨማሪ ሰዓት አምሮ ጎል አስቆጥራ ነበር ጀርመን። ምን አይነት ሴሌብሬሽን ያሳዩት! ምን አይነት ግን ምን አለ ቫር የሚባል አንድ ቡዳ አለ። ቫር ኖ ጎል አላቸው። ጨዋታው ወደ መለያ ምት አመራ። በመለያ ምትም ፓራጓይ 4-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር አለፈች። ምን እየተፈጠረ ነው ግን እዚህ ዓለም ዋንጫ ላይ? የዘንድሮ የዓለም ዋንጫ ከሁሉም ለየት የሚል ይመስለኛል። የሚገራርሙ ኢነርጂዎች ነበሩ። እስቲ ማቲያስ ኩኛ ለታሪክ የሚቀመጥ ድል ማቲያስ ኩኛ ብራዚል ጃፓንን ከመመራት ተነስታ 2-1 አሸንፋ ወደ ጥሎ ማለፍ ጨዋታዎች ማለፏን ባረጋገጠችበት ፍልሚያ መጠናቀቂያ ላይ ምንድነው ያደረገው? ካርሎ አንቸሎቲ ስለ ኔይማር ጁኒየር ምን አለው የሚለውን በዚህ ቪዲዮ ላይ ይዤላችሁ ቀርብ ያለው። እንግዲህ ማቲያስ ኩኛ በምትመለከት መልኩ ከጨዋታው መጠናቀቂያ በኋላ 5 የዓለም ዋንጫ አለን እናንተ ትንሽ ናችሁ ሲል ታይቶ ነበረ። ታዲያ ለደጋፊዎች ይህንን ንግግር ያደረገ መስሏቸው በርካቶች በሶሻል ሚዲያ ሲቀባበሉት ነበረ። ነገር ግን ይህንን ያደረገው ኬንቶ ሺዮጋይ ለተባለ የጃፓን ብሔራዊ ቡድን ተጫዋች ነው። የተጫዋች ከዚህ ጨዋታ በፊት ምን አለ መሰላችሁ? ብራዚሎች አሁን ላይ እንደድሮ አይፈሩም። ከዚህ ቀደም እንዳላቸው አሁን ላይ ለዓለም ዋንጫው የምትጠብቁት አይነት ብሔራዊ ቡድን አይደለም። ከዛ እኔ ራሱ ማለት ነው የትኛውንም ጨዋታ ላይ የሆነ ጨዋታ ነው ዜና እየሰማሁ ያሉት ከናንተ እኩል ማለት ነው። ለዛ ምንም አይነት አስተያየት የሳሳተ አስተያየት ላለመስጠት ዝምታን መርጫለሁ። አብሬያችሁ ነው ማየው። ለታሪክ የሚቀመጥ ድል እንቅልፋችሁ ስትነቁ እንዳደነግጡ። አዎ ፓራጓይ ታሪክ ሰርታለች። ጀርመንም ከዓለም ዋንጫ ውጭ ሆናለች። አዎ ልድገምላችሁ አንዴ፣ ጀርመን ከዓለም ዋንጫ ውጭ በፓራጓይ ሆናለች። ሌላው ከእንቅልፋችሁ ስትነቁ ስለዚህ ግብ ጠባቂ እየተወራ ነው የምትነቁት። በካይ ሃቨርት የተጀመረውን ፍጹም ቅጣት ምት በማዳን የጀመረው 3 ፍጹም ቅጣት ምቶችን ነው ጀርመኖች። ሃቨርት ፔናልቲ ፍሱ ነበር። አረ በስማ ካዝሜሮ ጎል አሸታለሁ አለ አሸታለሁ ጎል የማንቸስተር ዩናይትድ ኩራት ካዝሜሮ ዘወዘው ብራዚል ወደ ጨዋታው ተመለሰች በመጨረሻም። ብራዚል ወደ ቀጣዩ ዙር ወደ ራውንድ ኦፍ 16 ወደ 16ቱ ማለፍ ትችላለች። በአርሰናል ልጅ በማርቲኔሊ ታግዛ ማለት ነው። ብራዚል ፈርስት ሃፍ 1-0 እየተመራች ነበር የወጣችውና በጣም ግራ ይገባ ነበር። ግን ከሰከንድ ሃፍ በኋላ የሚገርም ጨዋታ ጀመሩ። ከዛ በኋላ ጋብሪኤል አሲስት አድርጎለት ካዝሜሮ ያገባ። አንድ ኩል ያልቃል ሲባል በጣም ጃፓን አሳዛኝ ተሸናፊ ነች። 90+ ላይ ነው ጋብሪኤል ማርቲኔሊ ያግብቶ ብራዚልን ለአንድ ማሸነፍ ቻለች። ማርቲኔሊ እንደዛ እንትን ያው ማርቲኔሊ ያገባው ግን የሙሴን እዚች ጋር አይታችሁታ ኔኪስ ተመልከት። ቆይ እንዳልተወቀሰ ታደጋችሁ ዛሬ እዚህ ጋር ተስማ ምናምን ነገር ነው የመጣችው እንዲህ የሳበች ልክ ብራዚል ሲያገባ ቆይ አንዴ ያለ ነው የሚመስለው ማለት ነው። ብቻ ግን ወደ ራውንድ ኦፍ 16 ማለፏን አረጋግጣለች። ጃፓን አሳዛኝ ተሸናፊ አሳዛኝ ተነሳናባቸው
ጎሉ አሲስት ጋብሪኤል ነው የኛው ሰው ነው ከአርሰናል ነው ሁለቱም ግባለት ወያላው ግባለት ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው ቀልብቶና ወያላ ለማርቲኔሊ ወይስ 5 ዓመት ኮንትራት ሰጠው ነው ወያላ መጣም ሚሊዮን ጀማው ተኛችሁ እንዴ ጮሄ ልገባ ነበር ጀማው ብዬ ግን ተኝታችሁ ከሆነ ቀልባችሁ እንዳልገፉ 30 ደቂቃ ልናያስበን ነበር ግን አልሆነም ጦለባቸው ፎቃቃ ወያላ ማርቲኔሊ በኢየሱስ ባደረገ ጃፓኖች በጣም አሪፍ ነበሩ ገብርኤልን አስጨንቀዋቸዋል ሊሆን ግን አልቻለም እንዴ ደርሰው ገና ለገና ማርቲኔሊ የአርሰናል ቤት ነው ብሎ ነው ፎቃቃ ወያላ ምናምን የሚለው ጃፓንን ደግፈ ምንድነው አቢ ምን ልታረግ ነው የመጣው አንተ 30 ደቂቃ ልታይ የለም 30 ደቂቃ የለም ሱዙኪ በቃ ይነዱዋል እዛ ጃፓን ላይ ምንም ማረግ አይቻልም ይበዛቸው ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰኩ ማን ጉማሬሽ ፓስ አረገለት ማርቲኔሊ ከፕሪሚየር ሊግ ውጪ የትም ይጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረን ዲድሮቪ ለወዝዋ ኔይማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሴሌብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው ኦፍ ኮርስ የመጀመሪያውን የሚመታው ሃቨርዝ ነው ኪንግ ስለሆነ ስቶት ያቃል በህይወቱ ስቶት ያቃል ወይ ነው ሃቨርዝ እኮ ገብቷላ ኪንግ ሮሮታ ሊጀምር ነው እባክህ ሳይጀምር እናታለፈው ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል። እውነት ለመናገር በእግር ኳስ ታሪክ በጣም መጣለው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባቸው። እነዚህ 95 ላይ ነው የገባባቸው። እነዚህ ሰከንዳፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው። በቃ ቪኒሲየስ ምናምን የሚገርም ተጫዋች እኔ ቪኒሲየስ ምን እንደምልም አላውቅም ስለሱ። ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው በቃ ጎት 95 ላይ ያበደሽ ጎል አገባ ወደ 16 ውስጥ ይዟቸው ገባ ማለት ነው። እና እኔም በዚህ አጋጣሚ 2 ቲኬት ነው ያሳካው ቴሌግራም ላይ ገብተ ማየት ይችላል። የፕሪሚየር ሊግ አሸናፊው የኛው ልጅ ጋብሪኤል ማርቲኔሊ ሀገሩ ብራዚልን ታደጋት። ምን አይነት ጎል ያስቆጠረው በእናት ብራዚል። እኔ ቅጥልን ያልኩት ዛሬ ማለት ነው ሁላችሁ ጨጓራዬን እስኪያመኝ ነበር ያቃጠሉኝ። በስተመጨረሻ የምሬ ነው ለጃፓን አንዴ ጃፓን አሳዛኝ ተሸናፊ የምሬ ነው ለጃፓን አንዴ ብራዚል ወደ ቀጣዩ ዙር አልፋለች ከኖርዌይ እና ከአይቮሪ ኮስት አሸናፊ ጋር አመትጫወት። ማርቲኔሊ ይፈርም ለአርሰ 5 ዓመት ኮንትራት በፈረሙ። አረ ጨዋታውን የሀገር ጨዋታ ያንተን አታርጉት የቡድን አታርጉት አትከፋፍሉት ግን ይፈርም ባይቀርም ይኸውልህ ሲያመጣው እንዲህ ነው ማርቲኔሊ አሁን ይፈርማል እንዴ ምን ሆነ ነው ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጨዋታው ሰከንድ ሃፍ እንደተጀመረ ኤንድሪክን አስገባው ጨዋታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው። ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ። ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያረግህ ነው የሚገባው በየቦታው የአርሰናል ተጫዋች ነው የሚያድናችሁ። ቪዲዮአችን ይሄንን ይመስል ነበር። የዓለም ዋንጫውን ማን ይበላታል የሚለውን የእናንተን ግምት ኮሜንት ላይ አስቀምጡልኝ። እኔ አርጀንቲና ይበላታል የሚል ሙሉ ተስፋ አለኝ። በዛውም ኮሜንት ላይ የማን ደጋፊ እንደሆናችሁ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።